ትንሣኤ ዘኢትዮጵያ አዲስ መጽሐፉን ለገበያ አብቅቷል። አቶ በረከት ስምዖን በመጽሐፉና ከዚህ ጋር በተገናኘ ጉዳዮች ላይ ትንሽ እንድናወራ ደወል ላረግለት ነው። እንደምን አለ አቶ በረከት? እንደምን አለ ሰይፉ? አንተ ብል ችግር የለውም አይደል? ከዚህ በፊት ብለውም አታውቀውን አንቱ ዛሬ ካላመጣው በቀር አንዳንዴ አንቱ ስንል ለምን እንዴት አንቱ ተባለ? በጣም አስቸጋሪ ነው ሰዎችን ቃለ ምልልስ ማድረግና አንተ እንድትፈቅድልኝ ብዬ ነው። አዎ ያኔ ችግር የለብኝም። ጋዜጠኛና ደራሲ አንቱ አይባልም ሲባል አልሰማ። ስለዚህ በአንተ ልቀጥል። አዎ ይህ አዲስ መጽሐፍህ አሁን መውጣቱ ያስፈለገበት ምክንያት ምንድነው? ከዛ እስኪ እንጀምር። አሁን መውጣቱ አስፈላጊ የሆነበት ምክንያት ያው መጽሐፍ በማንኛውም ጊዜ መውጣቱ በጣም ተገቢ ነው። በተጻፈበት ጊዜ ግን የጻፍኩት በ2007 ዓመተ ምህረት ነው። ያኔ የነበረኝ ስሜት ማስረዳ የቀለለ ይሆናል። ያኔ በኢህአዴግ ውስጥ በሚካሄደው ትግል ውስጥ ሆኜ ብዙ ያነሳኋቸው ሀሳቦች በአቶ ኃይለማርያም ጊዜ ማለት ነው መደማመጥ እየጠፋ የሚሰማ እየጠፋ ሀገሪቱ በቀውስ ውስጥ ስትሄድ ግዳው ከውስጥ መስማት ካልተቻለ ህዝቡ እንዲናገር ህዝቡ እንዲሰማ አድርጎ በህዝቡ በኩል እንዲነገር ማድረግ የተሻለ ይሆናል በሚል ወደ ውጭ ማማተር ጀመርኩ። ለእኔም የመጀመሪያ መድረክ የምለው የውስጥ መድረክ ነው። የድርጅት ታሪክ ላይ ያተኮረ መጽሐፍ ስለሆነ ነገር ግን 2007 ካዘጋጀሁት በኋላ 2007 መጨረሻ ነው የተጠናቀቀው። ነሐሴ ላይ ወደ ህትመት ለመግባት ጊዜ ወሰደብኝ። ደግሞ ሀገሪቱ 2008 ቃጠሎ በቃጠሎ ነው የነበረች። እንዳየው ቃጠሎ ለማብረድ ሩጫ ነው የነበረው። ሁላችንም ሶጣ አስቀመጥኩት። አሁን 2010 ወደ መጋቢት ሚያዝያ ወደ ህትመት በሚያበቃ መልኩ ትንንሽ ነገሮች ጨምሬበት እስከ ታህሳስ ድረስ የነበሩትን ወደ ህትመት ገባው። ሰኔ ሐምሌ አካባቢ ያለቀ። ግን እዚህ ጉምሩክ ጣጣ እስክጨርስ ድረስ አሁን ነሐሴ ገባ። ነሐሴ ላይ መጽሐፉ ለገበያ ያቀርባል ማለት ነው። ባጭሩ ይሄን ነው የሚመስለው። ሰዎች ካነበቡ በኋላ ምን የሚል አስተያየት ሰጡ? በመጽሐፉ ዙሪያ አስተያየት በየጋዜጣው የሚጻፉትን አነባለሁ። ከከፋው አስተያየት ልጀምርልህ። አንድ ሰው አለ የተባለው ይሄን መጽሐፍ በሙሉ ገዝቼ ባቃጥለው በወደድኩ ያለ ሰው ሰማሁ። ይሄ ኤክስትሪሙ ነው። በተረፈ ገና እየተነጋገረበት ነው ሰው። አንዳንድ ሪቪውስ ተጽፈዋል። የተጻፉት ሪቪውስ በጣም ጥሩ ናቸው፣ ገንቢ ናቸው። የኔ ፍላጎት እዚህ መጽሐፍ ላይ ያለው ነገር በሙሉ ሁሉ ሰው ይወስደዋል ብዬ አይደለም ማስበው። ሙግት ግን ይቀሰቅሳል። በመካከላችን ኢትዮጵያውያን በኢሹስ፣ በአጀንዳዎች፣ በርዕሰ ጉዳዮች ዙሪያ እንድንናገር ሙግት ይቀሰቅሳል። ከሙግት የራቀ ህብረተሰብ መሆን የለብንም በሚል መልኩ ነው። ስለዚህ ሙግት ይቀሰቅሳል ብዬ ተስፋ አድርጋለሁ። መጽሐፉ በማን ወጪ የታተመ? ስፖንሰር አፈላልጌ ነው የታተመው። እሱ እንደማንኛውም እኔ አቅም የምፈቅደው ነገር አይደለም። ግን ስፖንሰር አፈላልጌ ረድተውኛል። በዚህ ደረጃ ነው የታተመው። ጠቅላይ ሚኒስትር ዶክተር አብይ በቤልጂየም አምባሳደር ሊያደርጉህ ነው እየተባለ ይወራ ነበር። ወሬ ነበር ማለት ነው? ወሬ አይደለም። እውነት ለመናገር ዶክተር አብይ እንደመጣ በአውሮፓ ህብረት አምባሳደር እንደሆን ጠይቆኝ ነበር። በሁለት ሶስት ምክንያቶች ይሄን ልቀበል እንደማልችል ከቤተሰቤ ጋር ተነጋግሬ አሳውቄዋለሁ። መጨረሻ ላይ እንደማልችል ተቀብሎ ትቶኛል። ማልቀበልም ያልኩባቸው ምክንያቶች አንደኛ ከኢትዮጵያ ውጭ መኖር አልችልም። ከአንድ ሳምንት በላይ መኖር አልችልም። ፍጥረቴ እሱ ነው። ሁለተኛ በዚህ ጊዜ መሄድ አልፈለኩም። በዚህ ጊዜ መሄድ ያልፈለኩበት ምክንያት ኢትዮጵያን ሁኔታ በቅርብ እከታተላለሁ፣ አውቀዋለሁ ወዴት እያመራን እንደሆነ። ለእኔ ብራሰልስ ብሄድ ከነ ቤተሰቤ መሄድ እችላለሁ። ግን አልፈለኩትም። ክፉንም ደጉንም አብሮ መቆየትና ማየት ነው የመረጥኩት። ከጠቅላይ ሚኒስትር ዶክተር አብይ ጋር ለመጨረሻ ጊዜ የተገናኛችሁት የት ነበር? ምንስ ተባባላችሁ ካስታወስከው? በመጨረሻ ጊዜ ዛሬ ጠዋት በስልክ ተገናኝተናል።
ይሄ በጣም ጥሩ ነው። እሺ በአካል ከሆነ ደግሞ ከአንድ ሳምንት 10 ቀን በፊት ተገናኝተናል። እንደዚህ አልነበርኩም እኔ ግን የተለያዩ ስራዎች ሰጥቶኝ እነዚህን ስራዎች አጠናቅቄ ሪፖርት አድርጌ ተገናኝተን ቁጭ ብለን ተወያይተን አሁንም የተሰጡኝ አሳይንመንቶች እነሱን ሰርቼ ላስረክብ እየተዘጋጀሁ ነው ያለሁት። በአዲሱ መጽሐፍ ውስጥ የተነሱ አንዳንድ ነጥቦች አሁን ያለው መንግስት እየተገበረ ያለውን ጉዳይ በተወሰነ መጠን ይመሳሰላል የሚሉ ወገኖች አሉና በዚህ ጉዳይ ላይ ምን ትላለህ አንተ? አሁን ባለው መንግስት እየተተገበሩ ያሉት ጉዳዮች መጽሐፉ ላይ ከተነሱት ነገሮች ጋር ይመሳሰላል ያልገው መመሳሰላቸው የሚገርም አይደለም። የኔ መጽሐፍ ባይዘወይ ለመጨረሻ ጊዜ መጽሐፉ ላይ የአርትዖት ስራዬን በግሌ የጨረስኩት ጥር ወር ላይ ነው። 17ቱ ቀን የኢህአዴግ ስብሰባ ተደረገ። ያ ስብሰባ የተነጋገረባቸውን አጀንዳዎች ሪፎርም እንደሚያስፈልግ፣ እስረኞች መፍታት እንዳለብን፣ ምህዳሩን ማስፋት እንዳለብን እኔ ራሴ ያቀረብኳቸው ሀሳቦች ናቸው። እነዚህ ብዙዎቹ ምክር ቤቱ ተቀበላቸው። በተቀበላቸው መሰረት ያው ጥር ላይ እነዚህ ምክር ቤቱ የተስማማባቸው ሀሳቦች ይጠቅማሉ በሚል ያቀረብኳቸው ሀሳቦች ናቸው የነበሩት። ጥር ላይ በአርትዖት ላይ እነዚህን አካትቼ አወጣለሁ አልኩ። ወጣ። ዶክተር አብይ ከተመረጠ በኋላ በኢህአዴግ ስራ አስፈጻሚና ምክር ቤት ውሳኔ መሰረት ውሳኔዎቹን ተግባራዊ እያደረገ ቀጥሏል። የኢህአዴግ ውሳኔዎች ናቸው። የግሉ ውሳኔዎች አይደሉም። የግል ውሳኔ የሚባል ነገር በተነሳሽነቱ የመወሰን ኃላፊነት ወስደህ ሪስፖንሲቢሊቲን ዲስቻርጅ የማድረግ ስራ ይሰራል። ይሄን አውቃለሁ። ለዚህ ትልቅ አክብሮት አለኝ። እንደ በፊቱ እንደ አቶ ኃይለማርያም ዘመን አለመወሰን አይደለም የአሁኑ መንግስት ባህሪ። አሁን ይወስናል። ኃላፊነት መውሰድ በሚችልበት ሁኔታ ይወስናል። በፊት መወሰን አልነበረም። የተወሰነ ውሳኔ ሙሉ በሙሉ ለማስፈጸም የሚደረግ እንቅስቃሴ አለ። እዚህ ላይ ልንለያይ የምንችልበት ሁኔታ የለም። የኢህአዴግ ምክር ቤት ውሳኔ ነው። እሱም በውሳኔው መሰረት ከሁኔታዎች ጋር እያገናዘበ ተግባራዊ እያደረገ የቀጠለባቸው ሁኔታዎች አሉ። የራሱን የጨመራቸው ነገሮች ይኖራሉ። መሪ ነው። እንደ መሪ ይህን የማድረግ ኃላፊነትም ግዴታም አለበት ለሁኔታዎች ሪስፖንድ የማድረግ። ስለዚህ የኢህአዴግ ውሳኔ መነሻችን የኢህአዴግ ውሳኔ ስለሆነ ነው ተመሳሳይ የሆኑት። ለኤፒ ትላንት መግለጫ ሰጥተህ አይቼው ነበርና አሁን ያለውን ለውጥ ደግፋለሁ ብለሃል። ያ ማለት ተደምረሃል ማለት ነው? እኔ አልተደመርኩም፣ አልተቀነስኩም። መደመር መቀነስ የሚባለውን ነገር እንተው። ይሄ አይነት አገላለጽ ብዙ አይስማማኝም። በመደመርና በመቀነስ ሌታ አይደለም፣ ለውጥ ነው። እንደ ለውጥ ሪፎርም ያስፈልገናል። ኢትዮጵያ ሪፎርም ያስፈልጋታል። በየጊዜው ሪፎርም ማድረግ አለብን። ሪፎርም ካላደረግን እንሞታለን። ሪጂዲቲ ያለው ሲስተም ልንሆን አንችልም። ያለፉት 5 ዓመታት ሪፎርም የሚፈልግ አመራር አልነበረም። ሪፎርም እናድርግ የሚል ተደጋጋሚ ጩኸት አሰምተናል። ያንን ነው መጽሐፌ ላይ የምታገኘው። ኢኮኖሚክ ሪፎርም ያስፈልገናል። ፕራይቬታይዜሽን ማለት አይደለም። ባይዘወይ ፕራይቬታይዜሽንን በበኩሌ ብዙ አልደግፍም። መንግስት ቁልፍ የኢኮኖሚ እንትኖችን ይዞ መቆየት አለበት የሚል አቋም ነው ያለኝ። ይህ እንደተጠበቀ ሆኖ በኢኮኖሚ መስክ ለፕራይቬት ሴክተሩ በሰፊ የስራ እድል ልንፈጥር ይገባናል። ይሄ ሪፎርም ይፈልጋል። ዴሞክራሲውን ማስፋት አለብን። ከተቃዋሚ ጋር በመከባበር በልዩነት በመተጋገል አብረን ልንሄድ እንችላለን። ይህንን ሁሉ የሚያደርግ ሪፎርም ያስፈልገናል። እኔ ሪፎርም ተቃውሞ ያላቅም። ኢንፋክት ብዙ የተወገዝኩበት ነው እኮ ሪፎርም በመጠየቅ ምክንያት ሟርተኛ ተብያለሁ እኮ በኢህአዴግ አመራር። የጸረ ሪፎርም አይደለሁም፣ ሆኜም አላቅም። አብዮታዊ ዲሞክራሲ አበቃለት የሚሉ ወገኖች አሉና ቀጣይ የኢትዮጵያ ርዕዮተ ዓለም ፈንታ ምን የሚሆን ይመስልሃል? እንግዲህ አበቃለት ልትል አብዮታዊ ዲሞክራሲ ፕሮግራም ነው። ይሄ ፕሮግራም የለውጥ ፕሮግራም ነው። ዴሞክራሲንና ልማትን ለህዝብ በሚጠቅም መንገድ ለማምጣት ያለመ ፕሮግራም ነው። በላስት 25 years ተግባራዊ ሆኖ ኢትዮጵያን ከፍ አድርጓታል። መጽሐፌ ላይ ይህንን የገለጽኩት። ከፍ አላደረጋትም ብሎ የሚከራከር ካለ የሚያየውን ማመን የማይችል ሰው ነው ማለት ያስባለሁ። ከፍ አድርጓታል። ሚናውን አልጨረሰም።
ለብሔሮች ጥያቄ፣ ለብዝሃነት ጥያቄ መፍትሄው እሱ ነው። ከዚህ ማፈንገጥ ስንጀምር አላግባብ የመጠቀም አዝማሚያ፣ ህዝብን የማገልገል አዝማሚያ እየደከመ አላግባብ የመጠቀም አዝማሚያ ሲጠነክር ነው ህዝብ ለህዝብ እያባላን ያለ ነው። አብዮታዊ ዴሞክራሲ አይደለም የሚያጋጨው። አብዮታዊ ዴሞክራሲ ለእኔ እንደ ቤስት ዌይ ፕራክቲስ የሆነው እስከ 2004 2005 ነው። ከዛ በኋላ ብዙ የተዘበራረቁ ነገሮች አሉ። በእነዚህ የተዘበራረቁ ጊዜዎች የመጣውን ነገር ከአብዮታዊ ዴሞክራሲ ለይቼ ነው ማየው። አብዮታዊ ዴሞክራሲ ሀገር ከፍ አድርጎታል፣ ወደ ላይ አንስቶታል። በሁሉ መመዘኛዎች ብትለካ ችግሮች የሉም እያልኩ አይደለም፣ ብዙ ችግሮች አሉ፣ ግን ከፍ ብለናል። በአዲስ ፕላትፎርም ላይ ነው ችግሮቹ እየታዩ ያሉት። ስለዚህ በዚህ ደረጃ ያበቃለት ነው ብዬ አላስብም። ፕሮባብሊ ህዝቡ አልፈልገውም ካለ በህዝብ ላይ በግድ የሚጫን አስተሳሰብ ይሆናል ብዬ አላስብም። አልፈልገውም እስካለ ድረስ አልፈልገውም፣ በምርጫ ሌላ ፓርቲ ይመርጣል። አብዮታዊ ዴሞክራሲን ለጊዜው ሸልፍ ሊያደርገው ይችላል፣ ሊያደርገው ይችላል፣ ኢንዲፔንደንስ በህዝቡ ምርጫ። ነገር ግን በእኔ አስተያየት ለውጥ እንፈልጋለን፣ ልማታዊ በሆነ አቅጣጫ መሄድ አለብን፣ ዴሞክራቲክ በሆነ አቅጣጫ መሄድ አለብን። አብዮታዊ ዴሞክራሲ ይቅር ከተባለ ልማታዊና ዴሞክራሲያዊ በሆነ መንገድ መሄዳችን የማይቀር መሆን አለበት እላለሁ። ማንኛውም የሚመጣ መንግስት ተቃዋሚ ይሁን ኢህአዴግ ልማቱን ማፋጠን ካልቻለ፣ ልማቱን በፍትሃዊነት በሁሉም ክልሎች ማዳረስ ካልቻለ፣ በኢኮኖሚው መስክ የወጣቶችን ጥያቄ መመለስ ካልቻለ ከቀውስ አንወጣም። ዴሞክራሲውን መስፋት አለበት። ለዚህ ፍቱን ይሆናል ብዬ ማስበው ያስተሳሰብ ነው። ምናልባት በስልጣን ላይ በነበርክበት ጊዜ ሰርቻለሁ የምትለው ወይም ደግሞ የምትደሰትበትን ጉዳይና እንደው ባላደረኩት ይጸጽተኛል የምትለውን ወይም ደግሞ ይቅርታ ልጠይቅበት ይገባል የምትለው ጉዳይ ካለ? እንግዲህ ቤዚካሊ መቼም ባለፉት በርካታ ዓመታት በጣም ብዙ ስራዎች ውስጥ ገብተናል። ሰራናቸው ያለማነው አለ፣ ያጠፋነው ይኖራል። በሁለቱም ደረጃ እንደ ሰዎች ነው የሰራነው። ሁሌም በልባችን ያለው ኢትዮጵያና የህዝቦቿ ኢንተረስት ነው የነበረው። ሁሌም ይህንን ማዕከል አድርገን ነው የተንቀሳቀስነው። በፖሊሲ ቀረጻዎች ይሁን በምን ይሁን የኢትዮጵያና የህዝቦቿን ኢንተረስት መሰረት አድርገን ብዙ ጫና፣ የምዕራቡን ዓለም ጫና ተቋቁመን ነው እዚህ ያደረስነው። ይሄን ነገር የምዕራቡን ዓለም ጫና ከአይኤምኤፍ፣ ከወርልድ ባንክ፣ ከምዕራቡ ከፓሪስ ክለብ ሀገሮች ተፋልመን ነው እዚህ የደረስነው። የፖሊሲ ነጻነታችንን አስከብረን በዚህ ረገድ በጣም ብዙ ስኬቶች አሉን ብዬ አስባለሁ። ጉድለቶች ደግሞ አሉን። ዴሞክራሲው እየሰፋ መሄድ ሲገባው እንዳጀማመሩ እየሰፋ መሄድ ሲገባው እየጠበበ የመጣባቸው ነገሮች አሉ። እየጠበበ መምጣቱን በተገነዘብኩበት ጊዜ ትክክል አይደለም ብዬ ቆሜያለሁ። በውስጥ ግን በዛ ልክ በማውቀው በገባኝ ልክ መታገል ነበረብኝ። በገባኝ ልክ ሂውማን ራይትስ ላይ አቢዩስ ማየት ስጀምር አንስቼዋለሁ በተለያዩ መድረኮች። በውስጥ 2006 እንዲህ አይነት ነገሮች መታዘብ ጀምሬ ተደመቀ አንስቼለት ነበር። እንደዚህ አይነት ትክክል ያልሆነ ነገር ይሰራል፣ አስቁሙ። ኃላፊነቱ የእነሱ እጅ ላይ ነበረው፣ እኔ አይደለም። አስቁሙ፣ ትክክል አይደለም እንዲህ አይነት ነገር የሚደረግ ብዬ አንስቼለታለሁ። እና እነዚህን ሁሉ አንስቼም በቂ ትክክል አድርጌያለሁ አለ። ኦፕንሊ መውጣት ነበረብኝ። አይደለም ዱዛት እዚህ ሪግሬት አድርጋለሁ። አሟልቼ ያልታገልኩባቸው ላስተካክላቸው የምችል ኦር እንዲህ ሲሉኝ ህዝብ እንዲያውቃቸው ላደርጋቸው የሚገባኝ ነገሮች ነበሩ። በዛ ለብል ብዙ ጎደሎች ይኖራሉ። ኤኒዌይ ኮንትሪቢዩት አድርገሃል ማለት ነው ስርዓት ውስጥ እስካለ ድረስ ለተበላሹ ነገሮች ሌላውን ብቻ ተጠያቂ ልታደርግ አትችልም። በዚህ ለብል ኃላፊነት መውሰድ ይኖርብናል፣ የኛ ጄኔሬሽን ማለት ነው። ከዚህ አልፎ ዲቴይል ነገር ቢመጣ በእያንዳንዱ ኢሹ ብዙ ነገር ማለት ይቻላል፣ በድክመትም በጥንካሬ። እንደ ይቅርታ የምጠይቅበት ግን ጉዳይ አለ ይመስልሃል? በግል ይቅርታ መጠየቅ የሚባል ነገር ቤዚካሊ በግሌ እንደ ሰው ይሄ ደረጃ ይደረግ የሚባል ነገር የፈጸምኩት አስተዳደራዊ ውሳኔ ያሳለፉት ነገር የለኝም። አስተሳሰብ ትግል ለማድረገው በአስተሳሰብ ትግል ዙሪያ የጎደሉ ነገሮች አሉ። ለዚህ ብዙ ምክንያቶች አሉት። በማወቅ ያጠፋሁት ነገር አለ ብዬ አላምንም። ድርጅት ብአዴን እስከ መስከረም ከማዕከላዊ ኮሚቴ ያግዱሃል። ለእገዳህ ምክንያት የሆነ ጉዳይ ያስከስሰኛል ብለህ ትገምታለህ? ምንም ምክንያት የላቸውም። ሰይፉ የሰማሁትን በግልጽ እነግርሃለሁ። አሁን የምሰማቸው ኢንፎርሜሽኖች ይበልጥ እየገረሙኝ የመጡ ጉዳዮች ናቸው።
እነዚህን ሲሪየስሊ ሁሉም እንዲያውቃቸው እፈልጋለሁ። በአማራ ክልል ማዕከላዊ ኮሚቴ ስብሰባ እንዳለ ተጠርተን ነበር፣ ተነግሮኛል፣ በኢሜይል ደርሶኛል። ነሐሴ አጋማሽ ስብሰባ አለ ተባለ። ለጽሕፈት ቤቱ ኃላፊና ኢሜይል ላደረገልኝ ሰው ደውዬ ባለፈው ደብረ ማርቆስ ላይ የሆነውን ነገር አንስቼ ጸጥታ አስተማማኝ አይደለም፣ ከዛ በኋላም በሌለውበት ተደጋጋሚ ሙከራዎች እንደሚደረጉ ሰማለሁ፣ ጸጥታው እንዴት ነው ዋስትና ያለው የሆነው የሚል ጥያቄ አነሳሁላቸው። እውነት ግን ነው ክልሉ በትርምስ ላይ ነው ያለው፣ በዚህ ሁኔታ መምጣት አይጠቅምም ማለት ነው። ስለዚህ ዋስትና የሚሰጥ የለም፣ ትርምስ አለ፣ ትቀር ይሻላል አሉኝ። ቀረሁ፣ እኔም ታደሰም ቀረ። ከዛ በኋላ መግለጫ ሲሰጥ ነው የሰማነው። ታግደዋል ተባለ። ታግደዋል ተብሎ በሚዲያ በቀረበበት ጊዜ ጥረት በሚባል ኮርፖሬሽን ችግር ፈጥረዋል የሚል ነገርም ጨምረው አቀረቡት። በጥረት ጉዳይ ላይ ተወያይተዋል ወይ ብለን ጠይቀን እንዳልተወያዩ እንዳልተነጋገሩ አሁን ሰማን። መረጃውም አሟልቶ የሚነግር የለም፣ ስልክም ያነሳልን የለም። ደመቀ ጋር ደውያለሁ፣ ሌሎችም የማዕከላዊ ኮሚቴ አባላት ጋር ደውያለሁ፣ ስልክ የሚመልስ የለም፣ ማብራሪያ የሚሰጥህም የለም። በሚዲያ ብቻ ነው የምትሰማው። ነገር ግን የሰማሁትን ሌላ ነገር ላንሳለህ። አንዳንድ የኢትዮጵያ አመራሮች ኤርትራ ሄደው ነበር። በግልጽ ለመናገር አቶ ኃይለማርያም ሄደው በነበረ ጊዜ ከኢሳያስ አፈወርቂ ጋር ተገናኝቶ ህወሓትና ነባሮቹ አስቸገሩን ብሎ ነግሮታል። ለምን አጠራርጓቸውም የሚል ነገር ነግሮታል። በፕሬዚዳንት ኢሳያስ እንደተናገረው ሰምቻለሁ። አማራ ክልል መሪዎችም ሄደው ነበር። ለእኔ እነዚህን ዶቶች ማያያዝ አይከብደኝም። ለማንኛውም ግን የባዴን አመራሮች ምክንያት የላቸውም፣ በሁሉም መንገድ ምክንያት የላቸውም። አሁን የገባኝ ነገር የኤርትራው መሪ ባሰቡት መንገድ እየሄዱ ነው ያሉት። ለማንኛውም እስኪ ያገልግላቸው፣ የመጨረሻውን እናያለን። ሌላው ምናልባት የ1997 ምርጫ ላይ ታዛቢ የሆኑት አና ጎሜዝ አንተ ከታገድክ ወይም ደግሞ መታገድ ከተነገረ በኋላ መደሰታቸውን ትዊት አድርገዋል እና እሳቸው ለሰጡት አስተያየት ምላሽህ ምንድን ነው? አሁን አና ጎሜዝ አገሯ ፖርቹጋል ነው። ፖርቹጋል የአውሮፓ አፍሪካ ነው የሚባለው። አውሮፓ አፍሪካ የሆነችውን ሀገሯን ብታቃና ይሻላት። ኢትዮጵያን ለምን ለቀቅ አታረጋት? ሰው ለቀቅ አድርጋት ኢትዮጵያን። ይሄ የውስጥ ጉዳያችን ነው፣ እኛ እንፈታዋለን ብቻ ነው ልላት የምችለው። ህዝቡ በተሳሳተ መንገድ ተረድቶኛል ብለህ ታስባለህ ወይ ትገምታለህ? ሁለቱም ነገር አለ። ህዝቡ በትክክል ይገነዘበኛል ብዬ አስባለሁ። በተሳሳተ መንገድም የሚገነዘብበት ጊዜ ይኖራል። አማራ ክልል ያለውን ሁኔታ ማዝንበትን ልንገርህ። ያለፉት 25 ዓመታት በኢትዮጵያ ውስጥ እንግዲህ እድሜ ልኬን የታገልኩት አማራ ክልል ነው። አማራ ክልል ለእኔ ትልቅ ህዝብ ያለበት ክልል ነው። በጣም ትልቅ ነው። ወላጆቼ ከኤርትራ ነው የመጡት። ከኤርትራ መጥተው አማራ ክልል ነው የኖሩት። እኔ የተወለድኩት አማራ ክልል ነው። አፌን የፈታሁት በአማርኛ ነው። አማርኛ ከሆነ የሰው ልጅ ብሔራዊ ማንነት መገለጫ አማራ ነኝ። ወላጆቼ ከኤርትራ ቢመጡ አፌን የፈታሁት በአማርኛ ስለሆነ በ19 ዓመቴ ነው ትግርኛ የለመድኩት። እዛ ክልል ስኖር የማውቀው ክልል እጅግ በጣም ደግ፣ እጅግ በጣም አስተዋይ ህዝብ ነው ያለበት። በዘር መከፋፈል የለም። ባለፉት 25-27 ዓመታት አንድ ሰው ያልተፈናቀለበት የተፈናቀለበት ጊዜ አላውቅም። ከአማራ ክልል ሰው ተፈናቀለ ሲባል ሰምቼ አላውቅም። ኤክሴፕት 2009 ነው ለመጀመሪያ ጊዜ እዚህ ክልል ውስጥ ሰው ተፈናቀለ ሲባል ባውቀው። 25ቱን ዓመታት የመጣውን ሁሉ አቅፎ ደግፎ የሚይዝ ክልል ነው። ይሄ ትልቅ ህዝብ ነው። ከዚህ ህዝብ ጋር መቼም ተጣልቼ እጣላለሁ ብዬ ላስብ አልችልም። ማንንም ተቀብሎ የሚያሳድር የሚቀበል የሚያስተናግድ ህዝብ ነው። ብዙ ክልል መፈናቀል ሲኖር መፈናቀል ማላይበት ክልል ነው የነበረው። አሁን አማራ ክልል ወጣቶች እንዲህ ሆነ እንደዛ ሆነ የሚባልበት ጊዜ መጥተናል። ይህንን መሪዎቹ እንዴት ነው ይህንን ህዝብ በማፈናቀል የሚታወቅ ታሪክ የሌለው ህዝብ ወደ አፈናቃይነት እየወሰዳችሁት ያላችሁት ተብሎ መጠየቅ አለባቸው። የእነሱ የስራ ውጤት ነው። እዛ ክልል አክቲቭሊ በመራንበት ጊዜ በትዕግስትና በማስተዋል የሚሄድ ካልቸር ያለው ህዝብ ይህንን አጠናክሮ ነው ሲቀጥል የቆየው።
ይሄ የህዝብ ጥላቻ ስላለ የተለየ ነገር ስላለው ብዬ ልወስደው አልችልም። መሪዎቹ ስራቸውን እየሰሩ አይደለም። ስራቸውን እየሰሩ ስላልሆነ አቅጣጫ እያሳቱት ነው። የህዝብ የወጣት ጥያቄ መመለስ አልቻሉም። አንድ ነገር ልንገርህ፣ አማራ ክልል ለአቶ ገዱ ታህሳስ ላይ ነው የወጣቶችን ጥያቄ የምንመልስበትን ወረቀት አዘጋጅቼ የሰጠሁት። የወጣቶች ልማት ተሳትፎ እንዴት ይሆን የሚል ይህን ወረቀት ሸልፍ ላይ አስቀምጦታል። ስራ ላይ ያዋለው አይደለም። ጉብዝና ካለው ይህን ወረቀት ስራ ላይ ማዋል ነው የነበረበት። ለክርክርም ማቅረብ ነበረበት። ቢያንስ የወጣት ጥያቄ አፍነህ ይህን ወጣት ወደ ጦርነት ከሱዳን ጋር፣ ከትግራይ ጋር፣ ከአፋር ጋር አጋጨዋለሁ እያልክ የሚሄድ ነገር ጀግንነት ከሆነ እናየዋለን። ጀግንነት አይመስለኝም። መሪዎቹ ናቸው የተበላሹት፣ ህዝቡ አይደለም። ስለዚህ እኔ በህዝቡ ምንም ቅሬታ የለኝም። መሪዎቹ አደገኛ አቅጣጫ ይዘዋል። ይሄ በጣም ጥሩ አይደለም እያስባለሁ። አሁን ባለው የኢትዮጵያ ሁኔታ ኢትዮጵያን ከባድ አደጋ ላይ የሚጥላት የአማራ ክልል አመራር ነው። በዚህ ክልል በግልጽ ነው መናገር የምፈልገው። የክልሉ አመራር አደገኛ አቅጣጫ ይዞ እየሄደ ነው ያለው። ህዝቡ ይህን ሰምቶ ጫና ማድረግ አለበት ብዬ አስባለሁ። ረገብ እንዲል፣ ወደ ልማት እንዲወስደው፣ በጥላቻ ላይ የተመሰረተ እንዳይሆን። ጸረ አማራ ስለተባልኩበት ነገር ልንገርህ። ኮንፈረንስ ላይ የቀረበልኝን ነው ዋናግር በሚያዝያ መጨረሻ አቶ ደመቀ ጠቅላይ ሚኒስቴር እንዲሆን አልታገልክም፣ የአማራን ጥቅም አላስጠበቅክም መባለው ደመቀ ጠቅላይ ሚኒስቴር እንዲሆን ስላልታገልኩ ነው። 2004 መለስ ከሞተ በኋላ አቶ ደመቀን ምክትል ጠቅላይ ሚኒስቴር መሆን አለበት ብዬ ተከራክሬ ያለው በነበረኝ ሀሳብ የመስጠት እድል 5 አመት ሰርቷል። አይቼዋለሁ። ለመጠቆም እድል አልነበረኝም፣ አልጠቆምኩም። ጥቆም የመጣው እሱ ነው። እኔ አላስመርጥም አልመርጥም፣ ግን አንድ ሰው አላስመረጥክም ተብሎ ሰፊ ዘመቻ ነው ያለው። ሰፊ ህዝቡ ይህን ማወቅ ያለበት ነው የሚመስለኝ። እኔ በበኩሌ አገልግያለሁ። የመጣው ቢመጣ መሰራበት ሁኔታ ላይ አይደለም ያለሁት ነው። በዚህ ደረጃ የኔ ችግር አይደለም። ሌላ ላንሳል። ሌላ ጉዳይ ኮንፈረንሱ ላይ ጥላቻ መርዝ ነው፣ ህዝብ ለህዝብ ታጋጫላችሁ፣ አቁሙት ይሄን የጥላቻ ስብከት ብዬ ተናገርኩ። ለምን ይሄን ትላለህ ነው የሚባለው። እኔ በጥላቻ አጀንዳ ውስጥ ህዝብ እያጋጨው መኖር አልችልም። ሰላም ነው የሚባል ያለው፣ የእርቅ ዘመን ነው የሚባል ያለው። የእርቅ ዘመንም የጥላቻ ስብከት ይቁም ማለት። የጥላቻ ስብከት ይቁም ስትል ጸረ አማራ ነህ የሚልህ ከሆነ ይሄ መሪ ስህተተኛ ነው። there is something ኦድ የሆነ ነገር አለ። ሌሎች ጊዜና ትግል ይፈታዋል። በበኩሌ በብዙ ማዕት ውስጥ ያለፍኩ ሰው ነኝና ብዙ የሚጨንቀኝ አይደለም። የኤፒ መግለጫ ላይ የልደቱን መንገድ እከተላለሁ የሚል ነገር እንደተናገርክ አንብቤ ያለውና ከፖለቲካ ራስን ያገለልከው አኩርፈ ነው ሊባል ይችላል ማለት ነው። አሁን ከምትነግረኝ ነገር ተነስተን ዝም ብለህ እስከምት ነው ይኸውልህ እንግዲህ አንዳንድ ነገር በንጽጽር ላሳይ። ኢህአዴግ አመራር መተካካት ብሎ አንድ ጀነሬሽን የአቶ ኃይለ ማርያም፣ አሁን ደግሞ የልጅ ልትለው የምትችለው የዶክተር አብይ ደረጃ 3 ጀነሬሽን ውስጥ አለፍ። እኛ ጀነሬሽን አያት ነው ከአመራር አኳያ ማለት ትችላለህ። እንደ አያቶች ራሱ ቆጥሮ ምን መክርበት እና በረታታበት ሁኔታ ሊኖር ይችላል። ከዛ አልፎ እኛ ፐርማነንትሊ መሪዎች ሆነን ልንቀጥል አንችልም። 3ኛ አዲስ ጀነሬሽን ጀምሯል። አሁን አመራሩ ከኤርትራ ጋር አነጣጥረን 50-60 ዓመት አንድ ሰው የሚመራበት ሀገር አይደለም ኤርትራ። እኛ ጋር አስረክበናል ጀነሬሽኖች። አስረክበን በሰላም ሪሶርስ ፐርሰን አድርጋችሁ ከተጠቀማችሁብን ተጠቀሙብን፣ ካልሆነ ቤታችን ቁጭ እንላለን ነው የምንለው። አሁን ስታዩ ዘመቻውንም ምናምኑንም ሳይሆን ከነገሩ ከጨንገሩ እርቃ መኖር ትመርጣለህ። ልጁ ምን ብሎ ጠየቀኝ፣ በሚቀጥለው ምርጫ ለኃላፊነት ትወዳደራለህ ወይ አለኝ። አልወዳደርም፣ እስካሁን የመጣሁበት ከበቂ በላይ ነው፣ የልደቱን ሞዴል ነው ኮፒ ማደርገው ብዬ እንደቀልድ ነገርኩት። እሱን ነው ይዞ የወጣው። እኔን ኬዝ አክቲቭ ፖለቲከኛ ልሆን አልችልም፣ ደራሲ ልሆን እችል ይሆናል። እሺ፣ ድርሰቱ ላይ ነህ ወይንስ ፖለቲካ የማማከር ስራ ወይንስ በግል ስራ መተዳደር? የቱ ጋር ነው አሁን ቀጣዩ የአቶ በረከት የህይወት ዕጣ ፈንታ የሚሆነው? ይኸውልህ አሁን የመጀመሪያ ስራዬ በዚህ ሀገር ውስጥ በየትኛውም ክልል በነጻነት መንቀሳቀስ መቻሌን ማረጋገጥ ነው። የመጨረሻ እድሜን ወይ ባህር ዳር ወይ ጎንደር አሳልፋለሁ ነበር ህልሜ። የትልቅ ከተማ ሰው አይደለሁም። በበኩሌ ከቤቴ ቢሮ ብቻ ነው የምሄደው የምኖረው እና አነስ ባለች ከተማ መኖር ነበር የምፈልገው። አሁን የመንቀሳቀስ ነጻነቴም ተገድቧል።
ያ ከተረጋገጠ ስራዬን እመርጣለሁ በነጻነት ማለት ነው። ምን እሰራለሁ የሚለው ነገር ማማከር ምናምን የሚባሉትን ነገሮች ግን አሁን ብዙ አልፈልጋቸውም። ገለል ብዬ መጽሐፍ ማነብበትና ምጽፍበት እድል ባገኝ እሱን ወደሱ ገባለሁ። ምን ዘፈን ልጋብዝህ ላንተም? ዘፈን የማን አለ? ብዙ ዘፈን አለ። እንደው ስሜትን ሊገልጽ የሚችል ወይም የምትወደው ዘፈን ካለ ምንም ችግር የለም። በዘፈን እኮ አንታማምኝ አለ። አይ አሁን ድንገት ስለያዝከኝ ነው እንጂ ነግሬህ ነበር። አንዱን ምረጥልኝ፣ ያሻህን ምረጥልኝ። ሰይፉላን ተልተው ደግሞ ፖለቲካ እንዳይሆነና እንዳትጠጣለህ። ችግር የለም። እንግዲህ አዲሱ መጽሐፍን በተመለከተ ያው ገበያ ላይ ብዙዎች እያነበቡት ነውና ከመጽሐፉ ተነስተን እንደው አንዳንድ ነገሮችን ላውራ ብዬ ነው። ያልተቋጩ ብዙ ነገሮች አሉ ማለት ባለፈው ስርዓት አሁን ሆኑ ተብለው የሚነገሩ የተለያዩ ነገሮችን ሳታይ አልቀርም። የሰብአዊ መብት አያያዙ፣ የባንዲራው ጉዳይ፣ የብሔር ብሔረሰቦች ጉዳይ በጣም ብዙ የተወሳሰቡ ነገሮች ያሉበት ሁኔታ ላይ ነው ያለነውና እንደው ለስንብት በዚህ ጉዳይ ላይ ምን ትላለህ? ይሄንን ነግረኸኝ እንሰነባበት። እኔ ባለው ሁኔታ እንግዲህ ብዙ ነገሮች አሉ። ይሄ ተንቀሳቃሽ ሀገር ነው። ፖለቲካው ይንቀሳቀሳል፣ ኢኮኖሚ ይንቀሳቀሳል፣ ማህበራዊ ጉዳዮች ይንቀሳቀሳሉ፣ ሰው ይንቀሳቀሳል፣ አስተሳሰብም እንደዚሁ። የተጣለው መሰረት ሳይ በጣም ጥሩ ነው። በዚህ መሰረት ላይ ሆነን ወደፊት መራመድ ይኖርብናል። ለውጥ የማያስፈልጉበት ጉዳዮች ምንድናቸው የሚለው ነገር መመካከር ይጠይቃል። ኢትዮጵያ የምትፈልገው ሁለት ነገር ነው ብዬ አስባለሁ። ለውጥም ትፈልጋለች፣ ኮንቲኒዩቲም ትፈልጋለች። ቼንጅ ኤንድ ኮንቲኒዩቲ ይሉታል። ለውጥ ብለህ ለውጥ የሌለበትን ነገር ብትለውጠው ያው ወደ ጉዳት ታመራለህ። ኮንቲኒዩቲ ብለህ መቀየር ያለበትን ነገር ሳትቀይረው ብትቀር እንቸገራለን። ሶ ቼንጅ ኤንድ ኮንቲኒዩቲ ነው የሚያስፈልገው። ግን የትኛው ነው መለወጥ ያለበት፣ የትኛው ነው መቀጠል ያለበት የሚለው ጉዳይ ምክክር ይጠይቃል፣ ፓብሊክ ዲስካሽን ይጠይቃል። ዝም ብለህ አንዱ ተነስቶ አንዱ ክልል ተነስቶ ባንዲራን ቀይር፣ ይሄንን ቀይር፣ ያንን ቀይር ብቻ አይደለም። ለምን ከነ ምክንያት በምክንያታዊነት ይሄ መቀጠል አለበት። ምክንያቱም ጠቅማታል ሀገሪቱ፣ ይሄ ሀገሪቱን ጎድቷታል፣ ይሄ መቀየር አለበት መባል አለበት። አሁን ያለው ነገር ምንድነው? አንድ ኃላፊዎች እየተነሱ እንቀይራለን ነው። ኢቭን ፓርቲያቸውን ሳያወያዩ ነው እንቀይራለን የሚሉት። ፓርቲያቸው ይሄ ትክክል አይደለም። ይሄ አንድ ሰው አቋም አይደለም ሀገር እኮ ነው የሚመራው። የፓርቲዎች አቋም ፓርቲው መክሮበት የፓርቲ አቋም ከሆነ በኋላ ነው ይቀየራል የሚባለው እንጂ ዝም ብለህ ብድግ ብለህ ይሄን እንቀይራለሁ የሚባል ነገር መኖር የለበትም። ከፓርቲው አልፎ ህብረተሰቡን መመካከር አለበት። በእኔ ግምት መጽሐፉ ላይ ክፍል 3 ያስቀመጥኳቸው ነገሮች ለውጥም ቀጣይነትም የሚያስፈልግባቸውን ኤሪያስ ያመለክታሉ። ለዚህ ነው እንትን ብለው እና ይሄን በየቦታው እየተነሳ ሰው እንገልሃለን እንገልህም ወዘተ ምናምን ትቶ በአጀንዳዎች መግጠም፣ በፍልስፍና መግጠም፣ በፖሊሲ ኢሹስ መግጠም ነው ተገቢ የሚሆነው። በዚህ ደረጃ አሁን የአማራ ክልል ማየው ነገር አይጥመኝም። አንድ የፖሊሲ ኢሹ የሚያነሳል የለም፣ በፖሊሲ ኢሹ የሚሞግት የለም፣ በፍልስፍና የሚሞግት የለም። ለዛ አይነቱ ብቃት የለም እና ወደዚህ ወደ መሰረታዊ ጉዳይ ገብተን እንናገር፣ ህዝቡም ይመካከር፣ ከህዝቡ ጋር ባለ ምክክር መቀየር ያለበት ይቀየር፣ የጠቀመን ነገር ካለ ደግሞ ይቀጥላል። እኔ በለውጥና በቀጣይነት ነው ማምነው እንጂ በለውጥ ብቻ አይደለም ማምነው። ለውጥም ቀጣይነትም ሁለቱም መሰረታዊ ናቸው ለሀገር ብዬ አስባለሁ። አቶ በረከት ስምኦን ከታዲያስ አዲስ ጋር ስላደረከው ቆይታ ከልብ ነው የምናመሰግንህ። እንግዲህ መልካም ቀን ብያለሁ። እሺ፣ አመሰግናለሁ ዘይፉኔ።